ሰላም እንዴት ቆያችሁ ቻናል ቤተሰቦች በመጨረሻው ቪዲዮ ዶንኪ ዩቲዩብ ላይ ከተለቀቁ የድንቅ ልጆች ፕሮግራሞች ውስጥ ከፍተኛ እይታ ያገኙ ሁለት ህፃናት ማን ናቸው ብዬ ጠይቃችሁ ነበር የ3000 ብር አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምታዩት 1009 ኮሜንቶች ናቸው ያሉት ፒክ ዊነር መንሱድና ዜማ ያሬድ ብላለች ዮርዳኖስ ዮሐንስ 1580 በኢንስታግራም አናግሪኝ 3000 ብርሽን መውሰድ ትችላለሽ የዛሬው ጥያቄ ደግሞ ትንሽ ለየት ያለ ነው በኢትዮጵያ የመጀመሪያዋ ሴት ፓይለት ስም ማን ይባላል በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው እስቲ አንዴ ይሄን ቪዲዮ አይተን እንመለስ ኦኬ ቤተሰቦቻችን ዛሬ ከዳሎል ገበያ ለተማሪዎች ለ10 ተማሪዎች የሚሆን ጊፍት እንግዲህ ስለተላከ እነርሱን ለማመስገን ነውና ስቱደንትስ yes teacher 1 2 3 thank you ዳሎል ገበያ እናመሰግናለን ዳሎል ገበያ በቅርቡ ይሄን መምህር ለማግኘትና ሰርፕራይዝ ለማድረግ ዲላ ድረስ ሄጄ ነበር በጣም የገረመኝ ነገር ምንም በማይመች በጣም አስቸጋሪ በሆነ ሁኔታ ተማሪዎቹ ከከተማ ተማሪዎች እንዳያንሱ የሚያደርገው ጥረት በጣም አስገርሞኝ ነበር ይሄ መምህር ከሚሰራቸው ቪዲዮዎች ቢያንስ ገንዘብ ቢያገኝ ኖሮ ይበልጥ ራሱን ለማሻሻል እናም ደግሞ ጥሩ የገቢ ምንጭ ያገኛል በሚል እኛ ምን ሰጠውን የኮንቴንት ክሪኤሽን ኮርስ በኦንላይን ለአንድ ወር በነፃ እንዲወስድ እንግዲህ መዝግበናል ስልጠናውን መውሰድ የምትፈልጉ ሰዎች ካላችሁ ስልጠናው ለአንድ ወር የሚሰጥ ነው በአካልም በኦንላይንም ስልጠና እንሰጣለን የተለያዩ የጊዜ ሰሌዳዎች ስላሉ ለእናንተ የሚመቸውን ጊዜ መርጣችሁ ነው የምትማሩት በ0924845589 በመደወል እኛን ማግኘት ትችላላችሁ በቴሌግራምም በቀጥታ ስልክም መደወል ትችላላችሁ ለማንኛውም ዛሬም ተለመደው ሰሞኑን ሶሻል ሚዲያ ላይ መነጋገር የሆኑ ጉዳዮችን ይዤላችሁ መጥቻለሁ አንደኛው የምናወራበት ጉዳይ እንግዲህ ከወራት በፊት ከኢትዮጵያን ኤርላይንስ ጋር በተያያዘ ከታሰሩ ቲክቶከሮች ጋር በተያያዘ ነው ትናንትና እንግዲህ አንድ ደስ የሚል ዜና ተሰምቷል በእነሱ ዙሪያ ምን አዲስ ነገር አለ የሚለውን ነግራችኋለሁ ሌላው ደግሞ ሰሞኑ ሶሻል ሚዲያ ላይ በተለይ ቴሌግራም ላይ የተጀመረ አንድ አስደንጋጭ ነገር አለ ታቂዋለሽ የሚል መጠሪያ ያለው የቴሌግራም ቻናል ላይ የሚለቀቁ ነገሮች በጣም አስደንጋጭ ሆነዋል የቻናሉ ዓላማ ባጭሩ በአንድ ጊዜ ከተለያዩ ሴቶች ጋር ዴት የሚያደርጉ ወንዶችን በሚስቶቻቸው ላይ የሚማግጡ እናም ሴቶችን የሚደፍሩ ወንዶችን ለማጋለጥ ያለመ ነው ጉዳዩ በጣም ሲሪየስ እየሆነ ነው የተለያዩ ትልልቅ የሃይማኖት ሰዎች ራሱ አልቀሩም እዚህ ግሩፕ ላይ ፖስት እየተደረጉ ነው የሚገኙት ምንድነው ጉዳዩ ከህግ አንፃር ይሄ ጉዳይ እንዴት ይታያል ሚሊዮን ነግራችኋለሁ በቅርቡ ከኩላሊት ልገሳ ጋር በተያያዘ በጣም አነጋጋሪ የሆነችው ሩሃማም ያለቀሰች ለህዝቡ ያስተላልፈችው መልእክት አለ ሌላ ማዝረጃ አስተማሪ ቪዲዮዎች እንደተጠበቁ ናቸው ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ አድርጉ ይህ ዳሎል ኢንተርቴይንመንት ነው ቪዲዮአችንን እንደተለመደው እንግዲህ ባናቆት እንጀምራለን ሰሞኑን ሶሻል ሚዲያ ላይ ሲዘዋወር አግኝቼው በጣም ያስደስተኝና አንድ ቪዲዮ ላሳያችሁ የልጆቼን አሳዳጊ እንዲህ ዳርኳት ይላል የልጆቼን አሳዳጊ ማለት የቤት ሰራተኛ ወይም አጋዥ ለማለት ነው አስቡት እንግዲህ በዚህ ዘመን ማን እንደዚህ ያደርጋል ቤት ውስጥ ለረጅም ጊዜ የሚቆዩ ሰራተኞች አሉ ባይዘው የቤት ሰራተኛ ሚሊዮን ቃል ሲጠቀም አንዳንዶች መታከርፉ ሰዎች አላችሁ አንዳንዴ ከቃል አጠቃቀም ጋር በተያያዘ ዝም ብሎ ነገሮችን ኮምፕሊኬትድ የሚያደርጉ ሰዎች አሉ የቤት ሰራተኛ የሚያሳፍር ነገር አይደለም የቤት ውስጥ ስራዎችን የሚሰራ ሰው ማለት ነው እናንተ የቤት ሰራተኛ ስትሉ አንድን ሰው ምትንቁ መስሏችሁ ከሆነ ተሳስታችኋል የቤት ሰራተኛ ትክክለኛ የሙያው መጠሪያ ስም ነው እሺ አጋዥ ምናም ብላችሁ ከምታንቆለባብሱ የቤት ሰራተኞቻችሁን በትክክል መንከባከቡ ላይ ፎከስ አድርጉ የቤት ሰራተኞችን ፍታዊ በሆነ መንገድ ትሪት ማድረጉ ላይ ፎከስ አድርጉ ከአቅሟ በላይ የሆነ የሥራ ጫና እየሰጠሻት እና በምግብ በተለያዩ በሳይኮሎጂ የጎዳሻት ሶሻል ሚዲያ ላይ መጥተሽ አጋዥ ምናም ብቲ ምንም ትርጉም የለውም የቤት ሰራተኛ ብለሽ ጥሪያት ምንም አይደብራትም ነገር ግን በትክክል ጤነኛ በሆነ መንገድ ያዣት ለማለት ነው ብዙ ወሬ ሳላበዛባችሁ ሰሞኑን ወንዶችን ወደ አስጨነቀው የቴሌግራም ቻናል እንለፍ ይሄ ቻናል እንግዲህ መጠሪያው ታውቂዋለሽ የሚል ነው እዚህ ቻናል ላይ የሚለቀቁ ነገሮች በጣም አስደንጋጭ እየሆኑ መጥተዋል እናም ታዋቂ የሚባሉ ወንዶች ሁሉ አልቀሩም ታዋቂ መሆን ብቻ ሳይሆን በሃይማኖት ውስጥ ትልቅ ስም ያላቸው ሰዎች ሁሉ ሳይቀሩ እዚህ ቴሌግራም ቻናል ላይ ፖስት እየተደረጉ ነው የሚገኙት የመጀመሪያው ያየሁትን ያስደነገጠኝ የዘማሪ ኤፍሬም አለሙ ጉዳይ ነው ከዘማሪ ኤፍሬም አለሙ ጋር በተያያዘ እዚህ ቴሌግራም ቻናል ላይ እንግዲህ ለጆሮ ለአይን የሚከብሩ ነገሮች ፖስት ተደርገዋል በጣም የሚያስደነግጠው ነገር መሰላችሁ ከኤፍሬም አለሙ ክስ ጋር በተያያዘ መጨረሻ ላይ የተጻፈው ጽሁፍ ምን ይላል የድምጽ ቅጂዎችና ጽሁፎች ህጋዊ ወረቀቶች እንደ ማስረጃ ቀርበዋል ለተጎጂዎች ደህንነት ሲባል አይለጠፉም አንኛው እዚህ ቴሌግራም ቻናል ላይ መረጃዎች ፖስት ማይደረጉበት ምክንያት ማን ያንን መረጃ እንደላከላቸው
ማን ያንን ነገር ይፋ እንዳወጣው እንዳይታወቅ በሚል ነው ምክንያቱም ለተጎጂዎች ደህንነት ሲባል ነው ይላሉ የቴሌግራም ቻናሉ ባለቤቶች እናም ተጎዳን የሚሉ ሰዎች ፎቶዎችን የተለያዩ ድምጽ ቅጂዎችን የተለያዩ ወረቀቶችን እንደማስረጃ ያቀርቡ ታዋቂ ሰዎችን ሳይቀሩ እንደዚህ አድርጎኛል የሚል ነገር እየፖስተው ነው የሚገኙት አንዳንድ ሴቶች ደግሞ ይሄ ሰው በዚህ ሰዓት ከኔ ጋር ዴት እያደረገ ነው የሚገኘው በዚህ ሰዓት ከዚህ ሰው ጋር ዴት እያደረግሽ ያለሽ ሴት ካለሽ እኔ አሳውቂኝ የሚል ነገርም ፖስት እያደረጉ ነው ያሉት በውጭው ዓለም ይሄ ነገር ከተጀመረ ትንሽ ቆይቷል are we dating the same guy ወይ ደግሞ የኔና ያንቺ ፍቅረኛ ተመሳሳይ ነው ወይ የሚል መጣሪያ ያላቸው የተለያዩ ሶሻል ሚዲያ አካውንቶች አሉ በተቃራኒው ደግሞ are we dating the same woman የሚል ደግሞ እኔና አንተ ተመሳሳይ ሴት እያፈቀርን ነው ወይ እኔና አንተ ተመሳሳይ ሴት ዴት እያደረግን ነው ወይ የሚል የተለያዩ ሶሻል ሚዲያ አካውንቶች ፖስት ይደረጋሉ ነገር ግን እኔ በበኩሌ ኢትዮጵያ ውስጥ እንደዚህ አይነት ቴሌግራም ቻናል ሳይ ለመጀመሪያ ጊዜ ነው በጣም አስደንጋጭ ነው ከዛ ውጪ ደግሞ ሰሞኑን እንግዲህ ቲክታክ ላይ በኦርቶዶክስ ሃይማኖት ዘንድ ተወዳጅነትን ያገኘው ፈለገ አትናቲዮስ የሚባል ወንድማችን አለ ከሱ ጋር በተያያዘም የተለያዩ ስክሪንሾቶችና የተለያዩ ክሶች ቀርበውበት ጉዳዩ በጣም አነጋጋሪ ሆኗል እናም የተወሰኑ ሰዎች ትክክለኛ መረጃ ፖስት ይደረግልን እንደዚህ ያደረገበት ተብሎ የተለያዩ ስክሪንሾቶችን ፖስት ተደርጎ ነበር ከዛ ውጪ ደግሞ አንዳንድ ሰዎች አይ ይሄ ስም ማጥፋት ነው የሚሉ ሰዎችም አሉ ነገር ግን ጉዳዩ ትንሽ ከቁጥጥር ውጪ እየወጣ ይመስላል ምክንያቱም ሰዎች በሆነ የላይፋቸው ጊዜ ላይ ስተት ስተርተው ሊሆን ይችላል በሆነ የህይወታቸው አንድ ስቴፕ ላይ የተለያዩ ነገሮችን አድርገው ሊሆን ይችላል ያ ነገር ግን ከተቻለ በህጋዊ መንገድ መጠየቅ ያለበትም ሰው ካለ በወንጀል በትክክል መጠየቅ አለበት እንጂ ሶሻል ሚዲያ ላይ እንደዚህ ፎቶ እየተፖስተ የተለያዩ ነገሮች መደረግ አለባቸው ብዬ አላስብም ያ ማለት ግን ለአጥቂዎች ወግኜ እንዳልሆነ በደንብ ልታቁ ፈልጋለሁ ምክንያቱም ሴት ልጅ የሚያጠቃ ከተለያዩ ሴቶች ጋር በአንድ ጊዜ ዴት የሚያደርግ ትዳሩን የማያከብር ወንድ መደገፍ በፍጹም እኔ አምሮዬም የሚፈቅደው ነገር አይደለም ነገር ግን አንዳንዴ እንደዚህ አይነት ነገሮች ሲደረጉ ስህተት ሊፈጠር ይችላል ማለት አንዳንድ መረጃዎች በትክክል ሳይጣሩ ፖስት ሊደረጉ ስለሚችሉ ቤተሰብ ትዳር ሊበትን ይችላል ከዛ ውጪ ደግሞ ፍቅረኛሞችን ሊያለያይም ይችላል በትክክል የተጣሩ መረጃዎች ካሉ እነዚህ ሰዎች በህግ አግባብ ሄደው ያንን ሰው መጠየቅ ይችላሉ እነዛ መረጃዎች በትክክል ካሉ ግን ያ ሰው እርግጠኛ እስከሆነ ድረስ ለምን ሴት ልጅ የሚያጠቃ ሰው ተጎዳ ብዬ እኔ ላዝን አልችልም ለማንኛውም እንደዚህ አይነት ነገሮች በጣም ጥንቃቄ የሚያስፈልጋቸው ነገሮች ናቸው የሚገርማችሁ ከነዚህ ሁለት ሰዎች ውጪም የተለያዩ ሰዎች ፎቶአቸው ቪዲዮአቸው ፖስት እየተደረገ ነው የሚገኘው ለምን ተፖስተተ ለምን እነዚህ ሰዎች ተጋለጡ ለማለት አይደለም እንደነገርኳችሁ ነገር ግን በጣም ሲሪየስ የሆነ ኢሹ ስለሆነ በጣም ጥንቃቄ ያስፈልጋል ማለት ነው ወደ ጆን ዳንኤል ጉዳይ ስንገባ እንግዲህ ከወራት በፊት አዲስ አበባ ኤርፖርት በኢትዮጵያን ኤርላይንስ ወደ መቀሌ በሚደረግ በረራ ውስጥ በተፈጠረ ግብግብ 6 ወጣቶች ታስሮ ነበር ከ6 ውስጥ አብዛኞቻችን በቲክታክ የምናቃቸው ጆን ዳንኤል እና ናዮ የሚባሉ ወጣቶች ይገኛሉ በተለይ ናዮ ከምትባለው ቲክታከር ጋር በተያያዘ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ ክስተት ነበር ያሬድ ነጉ እንደምታሳውሱት ሴት እስረኞችን በማዝናናት ላይ ያለ የተቀረጸ አንድ ቪዲዮ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኖ ነበር እስቲ ቪዲዮን አይተን እንመለስና አሁን ስለተፈጠረው ነገር ነግራችኋለሁ እንደምታዩት እዚህ ቪዲዮ ላይ ናዮ የምትባለው ቲክታከር ከፊት ለፊት ተቀምጣ እናገኛታለን በዚህ ጊዜ እርጉዝ ነበረች አሁን እንግዲህ ወንድ ልጅ ወልዳለች እና ይሄን ቪዲዮ ካየ በኋላ በጣም ብዙ ሰው አዝኖ ነበር እኔም በጣም አሳዝናኝ ነበር እሷ ታዋቂ ስለሆነች ምናምን ሳይሆን የትኛውም ሴት እርጉዞና በእርግዝና ወቅት እስር ቤት ማሳለፍ ምን ያክል ከባድ እንደሆነ ይታወቃል በዛ ላይ እድሜዋም ትንሽ እንደሆነ ግልጽ ነው እና ያጠፋችው ጥፋት እንዳለ ሆኖ ግን በጣም ብዙዎቻችን አዝነን ነበር እኔ በበኩሌ በዛው ቅጽበት ከእስር ቤት ብትወጣ ብዬ በጣም ተመኝቼ ነበር ለማንኛውም ትላንትና ፍርድ ቤት ቀጠሮ ነበራቸው በዚህም ቀጠሮ ናዮና እሌኒ ሁለቱም ሴቶች ማለት ነው ከስር ቤት በዋስ እንዲፈቱ ተወስኗል እስቲ ኢትዮፒካ ሊንክ በዚህ ጉዳይ የሰራው ዘገባ አይተን እንመለስ ዛሬ ሐሙስ ግንቦት 14 2017 ዓ.ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል ሁለት ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ ናትናኤል ወንደሰን ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንፃር በስነ ስርዓት ህጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት ዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተናል ሲል ወስኗል ሌኒ ክንፈና የዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝር ላይ ሌኒ ክንፈ ህመም ያለባትና ህክምና እየተከታተለች መሆኑን የሚገልጽ የህክምና ማስረጃ ለዚህ ፍርድ ቤት በማቅረቧ ዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ህፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ
እያንዳንዳቸው 100,000 ብር ዋስትና አቅርበው በዋስ ይውጡ ሲል ውሳኔ ሰጥቷል። እናም እንደሰማችሁት 100,000 ብር ከፍለው በዋስትና መውጣት እንደሚችሉ ፍርድ ቤቱ ውሳኔ ያስተላልፈዋል። እናም በጣም ደስ የሚል ነገር ነው። እውነቱን ለመናገር ለቤተሰብ በተለይ እንኳን ደስ አላችሁ ማለት ፈልጋለሁ። ቤተሰብ ምን ያክል እንደሚጨነቅ ግልጽ ነው። ወጣት ልጆች ያሉት ቤተሰብ ይሄን ነገር መረዳት ምንም አይከብደውም። ወጣቶች በተለያየ ሁኔታ ያው ጥፋት ሊያጠፉ ይችላሉ። ነገር ግን እስር ቤት መግባት ለቤተሰብ ምን ያክል ከባድ እንደሆነ በእስር ቤት የሚገኝ ልጅ ወንድም ያለው ሰው መረዳት ምንም አይከብደው። እናም ከነጆን ዳንኤል ጋር በተያያዘ አዲስ መረጃ ካለ ይላችሁ መጣ ይሆናል። ሌላ ሰሞኑ ሶሻል ሚዲያ ላይ ሲዘዋወር አይቼ በጣም ያስገረመኝን አንድ ነገር ላሳያችሁ። የተለያዩ ነጭ ቭሎገሮችና ዩቲዩበሮች ወደ ሀገራችን እየመጡ ቭሎግ ይሰራሉ፣ ቪዲዮ ይሰራሉ። ድሮ ቱሪስቶች ሲመጡ ዝም ብሎ ለራሳቸው ፎቶ ነበር የሚያነሱት። አሁን ደግሞ በጣም ብዙ የትራቭል ኮንተንቶችን የሚሰሩ ዩቲዩበሮች፣ ቲክቶከሮች ወደ ሀገራችን ይመጣሉና እነዚህ በተለይ ነጭ የሆኑ ዩቲዩበሮች የሚያጋጥማቸው ነገር ትንሽ አሳሳቢ እየሆነ ነው። አዲስ አበባ ውስጥ ዋጋ ምን ያክል ሰዎች ከፍ አድርገው እንደሚጠሩ ሳይ በጣም ገርሞኛል። የሀገራችን ገጽታ በጣም እየተበላሸ ነው የሚገኘው። እስቲ የተወሰነ ቪዲዮ ላሳያችሁ። Taxi to Ramada Hotel, how much? አስቡት እንግዲህ ከአዲስ አበባ ቦሌ ኤርፖርት እስከ ራማዳ ሆቴል $30 ነው ያለው። $30 ማለት በአሁኑ ምንዛሪ እንኳን ወደ 3700 ብር አካባቢ ነው በትንሹ ማለት ነው። 3900 ብር ምናምን ይሆናል እንደው እና አስቡት እንግዲህ ከቦሌ ኤርፖርት እስከ ራማዳ ሆቴል ለመሄድ 3900 ብር ስትከፍሉ ማለት ነው። በስማ $. No, $30 is too much, brother. No, it's too much. It's only 2 kilometers. አስቡት 2 ኪሎ ሜትር ብቻ ነው። 15, 12. Let's do 12. Okay? $12, no? How much? 30? Bro, are you kidding me or what? 1-3, yeah? $13. I'm not gonna pay you more, brother. There is $15, 2,000. You happy? Yeah. Okay, no dollar. And the ride was only 4 minutes all the way from the airport to the hotel. አስቡት 4 ደቂቃ ብቻ ነው የፈጀበት ከዛ ወደ ሆቴሉ ለመድረስ ማለት ነው። እንኳን ጥሩ ብር አገኘ። ግን የሀገርን ገጽታ ከማበላሸት አንፃር ምን ያክል ትልቅ አስተዋጽኦ እንዳለው እንደዚህ አይነት ነገር አልገባችሁም እናንተ። በጣም ይገርማችሁ ይሄ ብቻ አይደለም። ቡና ሊጠጣ ሄሮ ያጋጠመው ነገር እስቲ ስሙ። You make coffee? Yeah, coffee. Do you do coffee ceremony? It's called Buna. In Amharic name, Bunna. You can make it for me? Yeah. Oh, thank you so much. And how much you charge this for? I want 1 coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. Because of you want nice thing, you must pay nice Okay, money. okay. እናት የእንግሊዝኛ ችሎታሽን አድንቄያለሁ። አትሊስት መግባባት መቻልሽ አንድ ነገር ነው። ግን አንድ ቡና የት ሀገር ነው 3000 ብር የሚሸጠው? አሪፍ ነገር ስለምትፈልግ አሪፍ ገንዘብ ስጠኝ እያለችው ነውና ሙሉ ጀበና ቡና 3000 ብር ያወጣል። እስቲ ቡና መስሩ ሰዎች አረ 8 ሲኒ ምናምን ነው የሚይዘው አንድ ትልቅ ጀበና ራሱ ማለት ነው። አሁን ይሄ ቪዲዮ በጣም ቫይራል ነው የሚወጣውና ከዚህ በፊት የነበረን ስም እንግዲህ ኢትዮጵያ እንግዳ ተቀባይ ነች እንደውም አታስከፍልም እንግዳ ምናምን የሚባል ነገር ነበር። አሁን ኦፍ ኮርስ የኑሮ ውድነቱ ምናምን ነው ለቱን ይተቻላላችሁ። ነገር ግን ማጭበርበር መቼም ቢሆን የሚደገፍ ነገር አይደለም። እና የተለያዩ ቱሪስቶች ይሄንን ሲያዩ ምን እንዲሰማቸው ነው የምትፈልጉት? እንደዚህ የሚያደርጉ ሰዎች እንዳሉ ሆኖ ግን በሐቅ የሚሰሩ ሰዎች አሉና እነሱን ላሳያችሁ። Thank you so much. Thank you. And how much coffee? 1 2 3 4 coffee. 100. Okay. 1 coffee 25, yeah? 25. Okay, very good price. 25, yeah? እና አራት ቡና በ25 ብር ሂሳብ 100 ብር ከፍሏል። ለማንኛውም ነጭ ስታዩ ምትዝገበገቡ ሰዎች ትልቅ ጥፋት እያጠፋችሁ ነው። ወደ ሩሃማ ጉዳይ ስናልፍ እንግዲህ ከኩላሊት ልገሳ ጋር በተያያዘ እቺ ልጅ በጣም አነጋጋሪ ሆና ነበር። ሶሻል ሚዲያውን ጉዳያቸው በጣም ተቆጣጥሮስ ነበርና አሁን እያለቀሰች መታ የተናገረችው ነገር በጣም አነጋጋሪ ሆኗል። ምን አጋጥባት ነው? እስቲ ከራሷ እንስማ። ኩላሊቱን አልሰረኩም ፈልጎን ይሰጠኝ። ከዚህ ውጪ ምን ማድረግ አለብኝ? እና ፕሊስ ልስራ፣ አትስደቡኝ፣ አትዝለፉኝ እና ልስራ። ስድብን መቻል ደግሞ ከባድ ነው። አበሻ ሲጠምድ ደግሞ ከባድ ነው ጋይስ። እና አሁን መታ ያለቀሰች እባካችሁ አትስደቡኝ፣ ስራዬን ልስራበት፣ እሱ ፈልጎን ይሰጠኝ እንጂ እኔ ገዝቻ አይደለም እያለች ነው። ለምን ተቀበልኩ? ለምን ወሰድኩኝ? ለምንድን ነው ብዬ እግዚአብሔርን ያማረርኩበት ሰዓት ነበርና የዛኔ አሁን ግን በጣም እግዚአብሔርን አመሰግነዋለሁ። አሁን ደግሞ ለምን እንደዛ አረኩኝ የምልበት ሰዓት ላይ ነው ያለሁትና ለምን ነበር ግን የዛኔ ያላለፍኩት ብዬ እላለሁ። ብቸኝነቱን መቋቋም ምናምን አልቻልኩበትም። ያው እድም ቢራው እንዳልኩ እንግዲህ ለመቋቋም እየሞከርኩ ነው። እንግዲህ በግልጽ ተናግራለች። አትስደቡኝ ባካችሁ ስራዬን ልስራበት ብላ እንደዚህ ያለቀሰች ተናግራ ከዚህ በኋላ የምትሰድቧት ሰዎች ካላችሁ ግን
በጣም ከባድ ነው ትኑርበት በቃ ኩላሊቱ ለምን ወሰደች በሰላም ለምን ኖረች ለምን ጤነኛ ሆነች ብሎ መሳደብ ትክክል አይመስለኝም የተፈጠረው ነገር ምንም ቢሆን አሁን የራሷን ህይወት እንድትኖር ለንፈቅድላት ይገባል እየገባችሁ ሶሻል ሚዲያ ላይ በመትፖስቶ ያንዳንዱ ቪዲዮ እየገባችሁ ኩላሊት እንደዚህ ያርገሽ ብሎ መሳደብ ትክክል አይመስለኝም በነገራችን ላይ ሰሞኑን እየሰጣው ካለው ስልጠና ጋር በተያያዘ ብዙ ሰዎች የምትጠይቁኝ አንድ ጥያቄ አለ ለምንድነው ገንዘብ የምታስከፍለው ለምን በነፃ አታስተምረንም ዩቲዩብ ቲክታክ ነው የተለያዩ ሶሻል ሚዲያዎች ላይ የምንሰራበትን መንገድ ገንዘብ የምናገኝበትን መንገድ ለምን በነፃ አታስተምረንም ይያላችሁ የምትጠይቁኝ ሰዎች አላችሁ ኦፍ ኮርስ ከ3 አመት በፊት ጀምሮ አዲስ አበባ ብቻ አይደለም እንደምታዩት የተለያዩ የክፍለ ሀገር ከተሞች እየሄድኩኝ በጣም ብዙ ወጪ አውጥቼ የተለያዩ ሰዎችን ሰብስቤ ወጣቶች ቶሎ እንዲነቁ ወደ ሶሻል ሚዲያ ወደ ኦንላይን ስራዎች እንዲመጡ በነፃ እያስተማርኩኝ ነበር የተለያዩ ኮፊ ሰርሞኒዎች ሁላ ተዘጋጅተው ወጣቶች ሄዶ ኩኪስ እየበሉ ምናምን ነበር የሚሰለጥኑት በነፃ ማለት ነው ያኔ ብዙዎቻችሁ ሰፖርት ስታደርጉኝ ነበር ነገር ግን አንዳንድ ሰዎች የሚሉኝ ነገር ነበር በዛም ጊዜ ወጣቶችን ስራ ፈት ልታደርግ ነው ትምርታቸውን እንዳይማሩ ስራ እንዳይሰሩ ሶሻል ሚዲያ ኦንላይን ስራ ይያልቅ ወጣቶችን ስራ ልታስፈታ ነው እንዴ ምናምን የሚሉ ሰዎች ብዙ ነበሩ በወቅቱ ማለት ነው አሁን ደግሞ ማስከፈል ሲጀምር ደግሞ ለምን ታስከፍላለ ለምን በነፃ አታስተምሩም የሚሉኝ ሰዎች እነዚሁ ራሳቸው ናቸው በብዛት ማለት ነው አሁን የማስከፍለው አንደኛ ስልጠናው 1 ወር ሙሉ የሚፈጅ ነው ትልቅ ቢሮ ተከራይቼ በጣም ብዙ ብር ኢንቨስት አድርጌ የተለያዩ የመማሪያ ቁሳቁሶችን አዘጋጅቼ እናንተ በደንብ እንዲገባችሁ በደንብ እንድትማሩ ብዙ ብር ኢንቨስት አድርጌ ነው ይሄንን ስራ እየሰራ ያለውትና ከዚህ ስልጠና ምን ያክል ብር እንደማተርፍ እኔና ፈጣሪ ነን ምናቀው የተለያዩ ኢትዮጵያውያን ስርዓት ወጣቶችና አካል ጉዳተኞች ይሄንን ስልጠና እንዲወስዱ ገንዘብ መክፈል ፈልጋለሁ አንድም ይሁን ከአንድ በላይ ወጣቶችን አሰልጥንልኝ እኔ ከፍላለሁ ምትሉ ሰዎችም ከዚህ በፊት እንደተለመደው ገብታችሁ በቴሌግራም አናግሩኝ ከዚህ በፊት ይሄን ነገር የሚያደርጉ ሰዎች ነበሩ እግዚአብሔር ይስጣችሁ አሁንም ይሄን ነገር ማድረግ የምትፈልጉ ሰዎች በ0924845589 በቴሌግራም ብታናግሩኝ እኔ መልስላችኋለሁ ስልጠናው ሙሉ ነገር የሚያካትት ነው ስለዚህ አሁንም ወጣቶች ሳይረፍድባችሁ ኦንላይን ስራ ሶሻል ሚዲያ ላይ ቪዲዮ መስራት ቀላል ገቢ አይደለም የሚያስገኘው እኔም ህይወት የተቀየረው በዚህ ስለሆነ ነው ያሰልጠንኩ ያለው አሁኑኑ ይሄንን ስልጠና ጆይን አድርጉ የኔን ስልጠና መውሰድ ባትፈልጉ ራሱ የተለያዩ ቪዲዮዎችን በማየት የተለያዩ መጽሐፍትን በማንበብ ቶሎ ብላችሁ ወደ ኦንላይን ስራዎች ግቡ በአሁኑ ሰዓት ኢትዮጵያ ውስጥ በተለይ ለወጣቶች ትልቅ አማራጭ ነው ሶሻል ሚዲያ ላይ መስራት ትልቅ አማራጭ ነው ኦንላይን ላይ መስራት ስለዚህ ቶሎ ብላችሁ ወደዚህ ስራ ግቡላችኋለሁ ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ ባይ ባይ